ከኢትዮጵያ ውጭ አውሮፓ ሀገር ያላችሁ ሰዎች ይሄ ለእናንተ የመንቂያ መደወል ነው። ሀብታችሁን ኢትዮጵያ ኢንቨስት አድርጉ። ንብረታችሁን ኢትዮጵያ ኢንቨስት አድርጉ። አይታችኋል። ዶናልድ ትራምፕ ዋይት ሃውስ ላይ የተፈጸመ ጥቃት ነው። ይሄ ጥቃቱ በጣም ከዚህ በፊትም ተሞክሯል። አሁን ግን ቴክኖሎጂ ባለበት ካሜራ ባለበት ደህንነቶቹ ባለበት አርቲፊሻል ኢንተለጀንስ ወታደሮቹ ባሉበት በዛ ቦታ ላይ ፕሬዝዳንቱ ላይ ጥቃት ለማድረስ የሚሞክሩ ሰዎች አሉ ማለት ነው። ይሄ መንቂያ ደወል ነው። በተለይ አውሮፓ ሀገር ያላችሁት፣ በተለይ ሀገር ላይ ያላችሁት፣ ስደት ቦታ ላይ ያላችሁት ቶሎ ብላችሁ በራሳችሁ ሀገር በኢትዮጵያ ኢንቨስት አድርጉ፣ ግንባታ ፈጽሙ፣ ሀብታችሁን ወደ ኢትዮጵያ አድርጉ። በጣም በአስቸጋሪ ሁኔታ አሁን ይሄ ከቀጠለ የምታየው ነገር ይሆናል። ሀብታችሁን ጥላችሁ እንዳትወጡ፣ ሀብታችሁን ጥላችሁ በባዶ እንዳትሆኑ ቶሎ ብላችሁ ኢትዮጵያ ላይ ማስተር። ይሄ ለእናንተ መንቂያ ደወል ነው። ፕሬዝዳንቱን እንደዚህ በዚህ መልክ የሞከሩ በጣም ክፉ መንፈስ የተነዱ ሰዎች ቀጣይ ማለት በጣም ተራ ነገር ነው ማለት ነው። ይሄ ለእናንተ መልእክት ነው ማለት ነው። ስለዚህ ቤተኛው አገር አውሮፓ ሀገር ያላችሁ ሰዎች ሀብታችሁን፣ ንብረታችሁን፣ ድርጅታችሁን ኢትዮጵያ እንድታርጉ የምነው ነገር ማሳሰብ ፈልጋለሁ። ይሄ በቃ ኦሬዲ አይታችኋል። አሜሪካ በቴክኖሎጂ ከፍ ያለች ማን የት እንዳለ የሚታቅናት፣ ግን ቶክሱ የተፈጠረው ቶካሹ የሞተበት ሁኔታዎች አሉ። ለእናንተ ነው። ሼር ኮፒ ሊንክ እያደረጋችሁ አድርሱ።